ሰውየው ከኔ ጋር ሰላም መፍጠር አልፈለገም። የኔ ሞራልም ሆነ አይምሮ መጠበቅ አልፈለገም። አብዱዛራቅ አብዱል ቃድር። ሰላም ጤና ይስጥልኝ ውድ ሃና ለሚዲያ ቤተሰቦቻችን እንደምን ቆያችሁ? ዛሬ ይዤላችሁ የመጣሁት ላይቭ ላይ የተዋረዱ እና የማይገባ ተግባር ያደረጉ ታዋቂ ኢትዮጵያውያንን ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ሻለው አፈቅርሻለሁ፣ አስብሻለሁ። እሺ እናቴ አይኖችሽ ደግሞ ሲያምሩ። አንደኛ የኢቢኤስ ጋዜጠኛዋ መቅደስ ደበሳይ በራሷ የቲክቶክ አካውንት ላይ ከፍቅረኛዋ ጋር በተኛችበት የቀረጸችው አሳፋሪ ቪዲዮ ነው። እሱም ህዝቡን እያነጋገረ ይገኛል። ሁለተኛ የቃናዋ ጋዜጠኛ ዳናይት መክብብ ከጓደኞቿ ጋር በምትዝናናበት ወቅት ሰክራና ስታጨስ በተለቀቀው ቪዲዮ ነበር። እሱም በጣም አነጋጋሪ ሆኖ ህዝቡንም አስቆጥቶ ነበር። ብሎም ከስራዋ ልትባረር እንደነበረም ተነግሯል። ሶስተኛ የቀድሞዋ የኤልቲቪ ጋዜጠኛዋ ቤቲ በአንድ ወቅት ኢንተርቪው ላይ ሳታስበው በተናገረችው ቃል አነጋጋሪ ሆና ነበር። ለምሳሌ እኛ ከምንበዳው they ask you how you are, you just have to say that you're fine when you're not really fine, but you just can't get into it because they would never. አራተኛ አርቲስት ሄኖክ ድንቁ ከብዙ ሴቶች ጋር ፍቅር በመጀመር የተለያዩ ጥቅሞችን ከነሱ እየተቀበለ በውሸት ያደረገባቸው አጸያፊ ተግባር ነበር። ሴቶቹን በመነጋገር ያደረገውን አጸያፊ ተግባር ሊያጋልጡበት ችለዋል። ይህም አነጋጋሪ የሆነ ክስተት ነበር። የኔ ፍቅር እናቴ ሞድሽ ማስበሽ የሚጨነቅልሽ ደህና ነሽ የኔ ፍቅር? ምን ያህል ለማስበሽ ምን ያህል ለሞድሽ ታውቂያለሽ እናቴ? ስለ አንቺ ሳላስብ ያለፈች አንዲትም ደቂቃ የለችም። እሺ ሁሌም እወድሻለሁ፣ ሁሌም አስብሻለሁ። እሺ ማማዬ። አምስተኛ ማርያማዊት አባተ። ማርያማዊት አባተ በአንድ ወቅት ከልጅነት ፍቅረኛዋ ጋር በተነሳችው የእርቃን ፎቶ አሁን ላይ የድሮ ፍቅረኛዋ ታዋቂ ከሆነች በኋላ ፎቶዋን በመልቀቅ ስሟ እንዲጠፋ አድርጎባታል። ይህ ለማርያማዊት በጣም ከባድ ነበር። ስድስተኛ ሳሮን አየልኝ። ሳሮን አየልኝ በፋሲካ በዓል ቀን የክርስቶስ ልደት ነው በማለት እያከበሩ በለቀቀችው ቪዲዮ ነበር። እሱም ብዙ ሰውን አስቆጥቷል። የሚያስከፋ አልመሰለኝም ነበር፣ ምክንያቱም ወርቅ ስለነበረ ኖርማል ነው ብዬ ነበር ያሰብኩት። ምክንያቱም ጌታችን ኢየሱስ ክርስቶስ ያለ ማለት ተሰቀለበት መስቀል የእንጨት ነበርና የወርቁ ኖርማል መስሎኝ ነበረ። እኔ በቅንነት ነበር ያደረኩት፣ ክፋቱ አልታየኝም ነበር። ብዙ የተወሰኖች የተባሉ ልጆች ተቀይማችሁኛል። ሰባተኛ ሳራቲ ምን ላድርግል የተሰኘው ሙዚቃዋን ከግጥም ጀምሮ እንደሰረቀች በወጣባት ቪዲዮ አነጋጋሪ ሆና ነበር። እሷም ሙዚቃው የራሴ ነው በማለት ጥፋቷን ሳታምን መልስ ሰጥታ ነበር። ነገር ሙዚቃውን ተከትሎ በአጠቃላይ እኔ የመጀመሪያ ግጥምና ዜማዬን ከሰራሁኝ በኋላ ሁለት ገጣሚዎች ተሳትፈውበታል። የተሳተፉትም ገጣሚዎች አንደኛው ሳሚና ይባላል፣ አንደኛው ምዕራፍ አሰፋ ይባላሉ። ለሁለቱም ክፍያውን የፈጸምኩት ሙዚቃውን ባቀናበረው በሙሳ ማቲ አማካኝነት ነው። ስምንተኛ ትግስት በጋሻው። ጋዜጠኛ ትግስት በጋሻው በፋና ቲቪ ላይ ከአንድ እንግዳ ጋር ቆይታ እያደረገች ስሙን መጥራት ፈቅዷት በተደጋጋሚ በተሳሳተ ስም ስትጠራው ላዩ በተለቀቀ ቪዲዮ አነጋጋሪ ሆና ነበር። እንግዳችን ዶክተር አብዱል ቃድር አህመድ አብዱዛራቅ አብዱል ቃድር አብዱዛራቅ እሺ አህመድ ስቱዲያችን መተው ማብራሪያ ስለሰጡኝ ከልብ ነው የምናመሰግነው። ዘጠነኛ ማስተዋል ወንደሰን። አርቲስት ማስተዋል ወንደሰን አንድ የከተማው ባለሀብት ሊደፍራት እንደነበር ላይቭ ገብታ ለአድናቂዎቿ የአድኑኝ ለቅሶ ያለቀሰች ተናግራ ነበር። ከዛም ጥፋቱ የሷ እንደነበርና ለገንዘብ ብላ የገባችበት ጉዳይ ያለ መስማማት ችግር ሆኖ ተገኝቷል። ሰውየው ከኔ ጋር ሰላም መፍጠር አልፈለገም። የኔ ሞራልም ሆነ አይምሮ መጠበቅ አልፈለገም። ብዙ ሰዎች አልገባችሁም። የተፈጠረው ነገር አዲስ አበባ ነው፣ ዱባይ ላይ አይደለም። አስረኛ የሙዚቀኛው ኤልጃክ ገርልፍሬንድ ናት። አሁን ላይ በሙዚቃ ስራዎቹ በመታወቅ ላይ የሚገኘው ኤልጃክ ፍቅረኛውን ቺት እንዳረገችበት ላይቭ ገብቶ በመናገሩ የፍቅረኛው ተግባር አነጋጋሪ ሆኖ ነበር። ፍቅረኛውም በቲክቶክ ስራዎቿ የምናውቃት ስትሆን አሁን ላይ በፈጸመችው ተግባር አነጋጋሪ ሆናለች። ከሀገሩ ስወጣ እሷ ሽወስ ሆም ለሁለት ወር ምናምን ከቤት አትወጣም ነበርና ቤት የነበረች አውስ ላይ አሪውጪ ምንድነው እንደዚህ ሁሌ ቤት የምትቆይ ምናምን 2 ወር ሞላው እኮ ምንድነው ምን
ምንድነው like go out have fun ምናምን ከዛ ላይ ከማን ጋር ወጣ ጓደኛ የለኝም አትለኝ የድሮ ጓደኛ ፍንድያ አልኩት ከዛ like okay እሺ ይሁንልሽ እና she found የድሮ ጓደኛው ሴት ናትና አንድ ላይ ወጡ አንድ ላይ ሲወጡ ያኛው ሴቷ ወንድ አመጣች ከወንድዋ ጋር አንድ ቦታ ተቀመጡ ከዛ ያኛው ወንድ ሌላ ሁለት ጓደኛ ተጨምሮ መጡ ስለዚህ ሁለት ሴት እና ሁለት ሶስት ወንድ ነበሩ ከዛ ደግሞ ስለተከታተላችሁ እናመሰግናለን ሀና ለሚዲያን ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን